ሰላም እንዴት ናችሁ ቤተሰቦቼ? ዛሬ እንግዲህ ሳምንቱ ላይ አሪፍ እይታ የነበራቸውና አነጋጋሪ የነበሩ ቪዲዮዎችን ያየን ዘና ፈታ እንላለን። እስካሁን እንግዲህ ሪያክት ማድረግ አልጀመርኩም። እንደዚህ ኢንትሮ ገባላችሁና ከዛ ቀጣይ ቪዲዮዎችን አብረን እናያለን ማለት ነው። ቀጣይ ግን ሪያክት ማድረጋችን አይቀርም። ሰብስክራይብ አድርጉልኝ። አመሰግናለሁ። እዚህ ያው ኦክሲጅኑ ቶክሲክ እንዳይሆን አባዬ ቀይረው ዜና እንዳያመልጥ ተነፈሰው እንጂ ዩአይኬዲስ ማጆሪቲም እንደዛ ነው። መርዝ የበዛበት ጋዝ ነው። አባዬ ይሄ እኮ ድጋሚ ተወልዶ ነው የሞተ ሳይንቲስት ነው። አንተ ያልጋስተ ዝምበል ብያለሁ። ዛሬ መልፉባቸው ሁለት ዋና ስቴጆች አሉ። የኔቡላና ኖቫ በፕሉራል ኔቡሌ ወይም ኖቬ ኤስኤስ። ምን አይነት ጭንቅላት ያለው ልጅ ነው እናንተ? አባዬ ይሄ እኮ ኤአይ ነው። አርቲፊሻል ኢንተለጀንስ አንድ ነዝ እንዴ አንተ መቀለጃውኝ ይልቀር። እሺ ከበሬና ከፍየል የቱ ይጣፍጣል? ፍየል ነው የምጣፍጠው። ለዛ አይደል እንዴ ውድ ሆነችው? አረ ለኔ ግን በሬ የሚጣፍጥ ይመስለኛል። በሬ ደግሞ ምኑ ነው የሚጣፍጠው እንዴ? ቁርጡ በል፣ ክትፎ በል፣ ጥብሱ በል፣ ቅቅሉ በል፣ ዱለቱ በል። ስለ ስጋ ነው የምናወራው። ወንድሜ ፍቅሬንማ አለሜ ደስታዬንማ ከልቤ ካንጀቴ ኖሬ ከረምኩኝ እስከ ዛሬ በቲክቶክ ህይወታችን ሊቀየር ነው። አድናን ኦሪጂን ፎሎ አድርጉ በእናታችሁ። ከታች ሜንሽን አድርግላችኋለሁ። ወንድሜ ይወዳችኋል እንጂ ለኑሮ ቢያርቀው ከኔ ላይ አየሁት አንድ ቀን ወንድሜን አናቴ ላይ። ወንድሜ ፍቅሬንማ አለሜ ደስታህንማ በእንትኔ በመዶሻ አስቀምጬ አየሁኝ ህይወተኝቼ ጎራ ፈርዳቶ በላህዴን ፋነኬዳ ኩቴ ኩዮ ፊቀሬ ጎሃ ኮገላ ዱሜ አሰንዚራ ኮቱና ወንድሜ ባርኔጣ በአካል ግን አጭር ነህ። እሺ ዳኒ ሮስቱ እንኳን በቁመት ሲበልጥ እሺ አቢ ወለላው እስቲ እየው ፊትህን ለምነው ወይስ ላሽ የላሰው አናትህን። ግን በልጅነት እንጀራ ትሸከም ነበር? አይ እንጀራው ነዚህ ሊጋግሪበት ነው። ሂጅ ወደዛ። ትምህርት ቤት አጥንት አምጡ ተብለናል። አንተም ቢወስድህ አሁን ምን ይመስልሃል? የሳ አንተ ተንከሲስ አንተ ጢመነ ፈላ ለቋጫው እንዴ እንደናተ ነጠላ ና ለወልርሶ ሰው ያግሪዮት ነው እንጂ ፕሮብሌም ነበሩ ነግሪዮት ተላጣል ፈልጋት አለ የሰፈር አይሰበር አይሰበር ተፈልግ ከርሻው ይሁና ሰላም እንዴት ነው? ምን ልታዘዝ? ምን ታመጭልኛለሽ መሰለሽ? ይቅርታ ጋር ግን ስምሽ ማን ነው? ስሜ እዚህ ጋር ኦ ኢቫና። የዚህኛውስ? እንዴት ናችሁ? የማውቃችሁ ሰዎች ትልልቅ ሰዎች ብዙ የማከብራችሁ አላችሁ አውቃለሁ። ግን ይሄ ደግሞ ምን እንደሆነ ታውቃላችሁላችሁ። መቼም እንትን አልበላው ነው። ይቅርታ አድርጉልኝ። ድፍረት ወይም ንቀት ምናምን አይደለም። በጣም ነው የማከብራችሁ፣ በጣም ነው የምወዳችሁ። ግን በቃ እኔ እንዲያልፍልኝ ብዬ ነው የሰገድኩት እንጂ ለሌላ ነገር አይደለም። በሌላ ነገር አትዩብኝ እና በጣም ነው የማመሰግነው። በጣም ነው የምወዳችሁ። ቴንክ ዩ። መከራው ከሰማ በአበው ተረት ገንዘብ የሚገኘው በ20 ልብ በ40 ዓመት አለችኝ እማታዝባ በፍቅርሽ ስየስገባ እናት በዛው ቦታ ላይ ልጇን ወልዳለች። የሚያሳዝነው ግን የተወለደው ልጅ ህይወት አልፏል። ከሰሞኑን እንግዲህ በምስሉ ላይ የምትመለከቱት ሀብታሙ ደርጉ የተባለ ሹፌር በመሎጋዳ አካባቢ በምጥ የተያዘችን ወላድ እናት በአምቡላንስ ይዞ እየሄደ ባለበት እንደምትመለከቱት መኪናዋ በጭቃ ተይዛ ለማውጣት ሲሞክር እሱን ጨምሮ ከወላዷ ጋር አብረው የነበሩ ሰዎችም እንደዚሁ ለማውጣት ሲሞክሩ መኪናውን ማውጣት ባለመቻሉ እያለቀሰና እያዘነ የሚያሳየው ይህ ምስል መነጋገሪያ ሆኖ ነበር። ታዲያ ይህንን ጉዳይ በተመለከተ ከቲክቫ ኢትዮጵያ ጋር ቆይታ ያደረገው ሹፌር ሀብታሙ የደም ካንሰር ያለባት እናት በቦታው ብትወልድም የሚያሳዝነው ግን ህፃኑ በህይወት መትረፍ አለመቻሉን ተናግሯል። በመሆኑም ለእናትየው ሕክምና ከ800 ሺህ ብር በላይ በመጠየቁ የድጋፍ ማሰባሰብ እየተደረገ መሆኑን በዚሁ አንስቷል። በማህበራዊ ሚዲያ ምስል መሰራጨቱን ተከትሎ ሰዎች ያሳዩት ለእናት ያላቸውን ፍቅርና አክብሮት
ነገር ላይ ይቻቸዋለሁ አይቻለሁ ኢትዮጵያ ገሪዮ ወንድሜ ሌባ ኧረ ቡቹ ነኝ የምን ቡቹ አብሮ ደግኩ ነኝ ቡቹ ነህ እንዴ ቡቹ ደህና ነህ አሉ ከዚህ ቤት ነው የወጣኸው አይደለ ከዚህኛው ቤት ከዚህ ቤት ወጣ ቡቹ ስም አይገርምም አዎ ቡቹ እኔ የምለው የኩበቱ ሽታ ነው ማገኝ ኩበቱ ሽታ ጠዋት የሆነች ለማርታ የሆነ ዲያስፖራ መጥቶ እየሸተተ ነበር አዎ ማይክ ነው አቀደመኝ ተበላው ማለት ነው ቀደመ እኔ የምለው እንዴ ኦ ማይ ጋድ ውጭ ቤት ነው የሚሰራው ውጭ ቤት ቢሰራ ሰው ተሸክመው እየሄደ ደግሞታል አመዱ ምናምን ነው ደስ ይላል ምን ነው ፊታቸው አንድ አይነት ነው ነጭ ነው እሱ እየሰራ ነው አንተ ምን ነው እንደዚህ